ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦች ባለ ትናንትናው የአውሮፓ ቻምፒየንስ ሊግ አምስተኛ ዙር ተከናውኖ ነበር። በዛ ጨዋታ ማንቸስተር ሲቲ ከሊቨርኩሰን ያደረገውን ጨዋታ 2-2 በሆነ መልኩ በራሱ ሜዳና በደጋፊ ፊት ተሸንፏል። የጆሴፕ ፔፕ ጋርዲዮላ ቡድን ማለት ነው። በ12ኛ ሳምንት በእንግሊዝ ፕሪሚየር ሊግ በኒውካስትል 2-1 ተሸንፎ ወደዚህ ጨዋታ እንደመጣ እናውቃለን። ትናንትናም በሊቨርኩሰን ተከታታይ ተሸንፎ በቻምፒየንስ ሊግም ደግሞ የመጀመሪያ ሽንፈቱ ሆኖ ተመዝግቧል ማለት ነው። የኒውካስትል ጨዋታ እንዳያችሁት ከሆነ ማንቸስተር ሲቲ ያን ጨዋታ በጣም በጥሩ መነሳሳት ሲጫወት ነበረ። ኳስን ፖሰስ አርክቶ እንደነገርኳችሁ በጨዋታም በሙከራም በልጦ ነበረ። ያው በመሃል ሜዳ ላይ ያሉ የኒውካስትል ተጫዋቾች ፊዚካሊ በጣም ጠንካራ ስለሆኑ እንዲሁም ደግሞ የዳኛ ስህተት ተጨምሮበት ማንቸስተር ሲቲ ያን ጨዋታ ነጥብ እንዲያጣ ምክንያቶች የሆኑ ነበሩ ማለት ነው። ከዛ በኋላ ለሊቨርኩሰን ጨዋታ አገግሞ ይመጣል ተብሎ ተጠብቆ ነበር። ነገር ግን ትናንትና የሆነው እንደዛ አይደለም። በእርግጥ በሁለተኛ አማራጭ ወይ ደግሞ በቤንቾች ነበር ትናንትና የገባው ማለት ነው። በረኛም ጂጂ ዶናሩማ ዘንድሮ ማንቸስተር ሲቲ ቋሚ በረኛ እንደሆነ ሁላችን እናውቃለን። እሱን ወደ ቤንች አውርዶት ነው የገባው። በተከላካይ ስፍራም ደግሞ ኒኮ ኦራሊና ማቲያስ ኑኔስ ሲጠቀምበት እንደቆየ ሁላችን እናውቃለን። እነሱንም ወደ ተጠባባቂ ወንበር አርግቶ ነው የገባ ማለት ነው ትናንትና። በመሀልም ደግሞ ሩቤን ዲያሽ እና ጆስኮፍ ጋቫርዲዮል ነበር በመሀል ተከላካይ ሲጠቀም የነበረው። ትናንትና ግን እነሱን ሳይሆን ሪያን አይት ኑሪ፣ ናታን አኬ፣ ጆን ስቶንስ ካፕቴን ሆኖ ገብቶ ነበረ በቀኝ በኩል። በዛ በኩል ደግሞ አሌክሳንደር ኩዛኖቭን ተጠቅሟል ማለት ነው። ከባለፈው ወይ ደግሞ ከቋሚ አሰላለፍ ውስጥ ኒኮ ጎንዛሌስን ብቻ ነበረ የተጠቀመው። ኒኮ ጎንዛሌስን ደግሞ ከሪኮ ሊዩስ ጋር አጣምሮታል። ከሱ ፊት ደግሞ ቲጃኒ ሬንጀርስን ነው የተጠቀመው። ሳቪኒዮ እንዲሁም ደግሞ ኦስካር ቦብን፣ ኦማር ማርሙሽ ደግሞ በኤርሊንግ ብሮት ሃላንድ ቦታ ተጠቅሟል። ይህን ተጫዋቾች ግን የመጀመሪያ አሰላለፉም ማለት ነው እስከ 46 ደቂቃ ብቻ ነው የተጠቀመው ማለት ነው። ሪኮ ሊዩስን፣ ኦስካር ቦቢንና ሪያን አይት ኑሪን ቀይሮ አስወጥቷል ማለት ነው። በ46ኛ ደቂቃ ላይ ነው ሪያን አይት ኑሪ ተቀይሮ የወጣው በኒኮ ኦራሊ ማለት ነው። ሪያን አይት ኑሪ ከወልቭስ ሲመጣ እጅግ ግሩም አገልግሎት ይሰጣል ተብሎ ተጠብቆ ነበር። ግን ከክረምት ዝውውር በኋላ የክለብ ወርልድ ካፕ ላይ ያሳየው ብቃት እጅግ አሪፍ ነበረ። ግን ከዛ በኋላ በፕሪሚየር ሊግ ከወልቭስ ጨዋታ በኋላ በጉዳት አላየነውም ይሄን ተጫዋች። ከዛ የሱን ቦታ ተተክቶ ሲጫወት ነበረው ኒኮ ኦራሊ ነው። ኒኮ ኦራሊ ደግሞ በጣም ከሱ ይበልጥ በጣም ግሩም እንቅስቃሴ እያስመለከተን ይገኛል። ለዛም ነው አሰልጣኙ ጆሴፕ ፔፕ ጋርዲዮላ በቋሚነት ሲጠቀምበት የነበሩ። ትናንትናም አይት ኑሪ እስከ 46 ደቂቃ ምንም አላሳመነው፣ ወዲያውኑ ነው በኒኮ ኦራሊ ቀይሮ ያስወጣው ማለት ነው። እንዲሁም ደግሞ ጀርሚ ዶኩን ደግሞ በኦስካር ቦብ ቀይሮት አስወጥቷል ማለት ነው። ጀርሚ ዶኩ ቋሚ ተሰላፊ እንደሆነ እናውቃለን ሁላችን። በዘንድሮ ከማንቸስተር ሲቲ በኩል በጣም እጅግ ግሩም እንቅስቃሴ የሚያደርጉት ተጫዋች ይጠቀሳል ማለት ነው። ከኤርሊንግ ብሮት ሃላንድ ቀጥሎ የጀርሚ ዶኩ ብቃት
እጅግ የሚያስገርም መሆኑ ይታወቃል። ትናንትናም ቶሎ ቀይሮ አስገብቶታል ማለት ነው። ሆኖም ግን ማንቸስተር ሲቲ ማሸነፍ ወይ ጎል ማግባት አልቻለም። ትናንትና በሜዳው ሊቨርኩሰን ላይ ማለት ነው። ሊቨርኩሰን ዘንድሮ ጥሩ ፎርም ላይ አይገኝም። አሰልጣኝ ጃቪ አሎንሶን ከቀየረ በኋላ ያን እድል ሁሉ ተጠቅሞ ማንቸስተር ሲቲ ያሸንፋል ተብሎ ሲጠበቅም ነበረ። ግን አንደርሬትድ አርግቶ የገባ ይመስለኛል አሰልጣኙ ማለት ነው። ግን ሆኖም ትናንትና በሜዳው የመጀመሪያ የሻምፒየንስ ሊግ ሽንፈት ሆኖ ተመዝግቦለታል ማለት ነው ለፔፕ ጋርዲዮላ። ሌላው ጨዋታ ደግሞ ቼልሲ በስታንፎርድ ብሪጅ ከባርሰሎናው ጋር ጨዋታውን አከናውኖ ነበረ። በስታንፎርድ ብሪጅ ነበር ይህን ጨዋታውን ያረገው። የኢንዞ መሬስካ ቡድን 3-0 በሆነ መልኩ አሸንፎ ሙሉ 3 ነጥብ ይዞ ወጥቷል። ይህ ውጤት ብዙዎች ከመጀመሪያ ጀምሮ ሲገምቱት የነበረው ባርሰሎና ይህን ጨዋታ እንዲያሸንፍ ነበረ። ግን ግምቱ እንደዛ አልሆነም። የስታንፎርድ ብሪጁ ክለብ ቼልሲ ባርሰሎናን 3-0 በሆነ መልኩ አሸንፎ ወጥቷል። ብዙዎች አነጋጋሪ የነበሩ ጨዋታ ነበረ። ቼልሲ 1 ጎል አግብቶ ሲመራ ቆይቷል። ያቺ ጎል በራሱ ጎል የተቆጠረችው ናት። በጁስ ኩንዴ ራሱ ላይ ያስቆጠራት ጎል ነበረ ቼልሲ ሲመራ የቆየው። ከዛ በኋላ ነው አሮያው የባርሰሎና አምበልና ተከላካይ ማርክ ኩኩሬራ ላይ የሰራውን ጥፋት ተከትሎ በቀይ ካርድ ከሜዳ እንዲወጣ የተደረገው ማለት ነው። የመጀመሪያ አጋማሽ 44ኛ ደቂቃ ላይ ማለት ነው። ማርክ ኩኩሬራ ትናንት ያሳየው እጅግ የሚገርም ተጫዋች በብዙ ትልልቅ ጨዋታዎች ላይ የሚያሳየው ብቃት እጅግ የሚያስገርም ነው። ግን ብዙ ያልተወራለት ያልተወደሰ ተጫዋች ነው። ክለብ ወርልድ ካፕ ቼልሲ ፓሪስ ሴን ጀርመን 3-0 አሸንፎ ሲወጣ ማለት ነው። እነ ኦስማን ዴምቤሌ እና ዲዝሪ ዱዌ እና ባርኮላን እና ክቫራትስኬሊያን እንቅስቃሴ ሲያቆም ተመልክተን ነበረ። ከዛም በኋላም ደግሞ በስፔን ብሔራዊ ቡድን ቋሚ ተሰላፊ ተጫዋች ነው። የሚያደርገውን ብቃት የአውሮፓ ዋንጫ ፍጻሜ ላይ ከእንግሊዝ ጋር ሲያደርጉ የማርክ ኩኩሬራ ብቃት እጅግ የሚገርም ነበረ ማለት ነው። ይህ ቀድሞ የብራይተን እንደ አልቢዮን ተጫዋች አሁን የቼልሲ ተጫዋች ማለት ነው። ትናንትና እሱ ላይ የተሰራውን ጥፋት ነው አሮዋው በቀይ ካርድ ከሜዳ የወጣው። የማርክ ኩኩሬላ ይሄን ብቻ አይደለም። ላሚን ያማል የወርልድ ክላስ የሆነው ተጫዋች በእርግጥ የልጅ ገና በእድሜው ገና ነው፣ ግን በሚያሳየው ብቃቶች ደግሞ እና ማርክ ኩኩሬላን በቀላሉ አልፎ ጎሎቹን ያስቆጥራል፣ እድሎቹን ይፈጥራል ተብሎ ሲጠበቅ ነበረ። ትናንትናው ሌላ ኑኖ ሜንዴሽ ሆኖበት ነው ያመሸበት ማርክ ኩኩሬላ ማለት ነው። ያማል እሱን ለማለፍ በጣም ሲቸገር እንደነበረ የማታውን ጨዋታ ተመልክተናል ማለት ነው። ጥሩ ዜና ከባርሰሎና በኩል ራፊኒያ ከጉዳት ተመልሶ ትናንትናው ተቀይሮ ወደ ሜዳ ገብቶ ነበረ። ያው ባርሰሎና በጉድሎ ተጫዋች ሲጫወት የነበረው ባርሰሎና ከዛ የበለጠ ምንም ጫና መፍጠር አልቻለም ማለት ነው እንጂ ራፊኒያ ትናንትና ከረጅም ዓመት ጊዜ በኋላ ተቀይሮ ወደ ሜዳ ገብቷል ማለት ነው። ማርከስ ራሽፎርድም ቀላል ጉዳት ላይ ነበረ። እሱም ትናንትና ጠባቂ ወንበር ላይ ነበረ። እሱም ተቀይሮ ወደ ሜዳ ገብቶ ነበረ። ግን ይሄን አክል ጫና አልፈጠሩም ቼልሲ ላይ ማለት ነው። የሃንሲ ፍሊክ ባርሰሎና ለሁለተኛ ጊዜ ተሸንፏል ማለት ነው።
በባርሰሎና በባየርን በፒኤስጂ ተሸንፏል በሜዳቸው። ትናንትና ደግሞ በቼልሲ ተሸንፏል። የባለፈውን ጨዋታ ደግሞ እጅግ የሚገርም ጨዋታ ከክለብ ብሩጅ ጋር 3 አቻ ወጥቷል ማለት ነው። 15 ነጥብ ማግኘት ያለባቸው ውስጥ 7 ነጥብ አግኝቶ 8 ነጥብ አጥቶ ወደ ታችኛው ደረጃ ላይ ተቀምጧል ማለት ነው። የዘንድሮ የአውሮፓ ቻምፒየንስ ሊግም ደግሞ ባርሰሎና እንደሚበላ ተገምቶ ነበር። ላሚን ያማልም ይሄን ነበረ ሲያወራ የነበረው። አምና ያሳዩት ብቃት በአውሮፓ ቻምፒየንስ ሊግ እስከ ግማሽ ፍጻሜ ሄዶ ነበር፣ እስከ ኢንተር ሚላን እስከሚሸነፉ ማለት ነው። ግን እስካሁን በማጣሪያ እያደረጉት ያሉት ብቃት ምንም አሳማኝ አይደለም ማለት ነው። ሆኖም ግን ቼልሲ 3-0 በሆነ መልኩ አሸንፎ ወጥቷል። ዛሬ እጅግ ደግሞ የሚጠበቁ ጨዋታዎች አሉ። ባየር ሙኒክ በአርሰናል ሜዳ ሂዶ በኢምሬት የሚያደርጉት ጨዋታ ዓለም በጉጉት የሚጠበቅ ጨዋታ ነው። ምክንያቱም አርሰናል ዘንድሮ በፕሪሚየር ሊግ እያሳየ ያለው ብቃት በጣም እጅግ የሚገርም ነው። እንዲሁም ባየር ሙኒክም ደግሞ በሊጉ በቡንደስሊጋ እና በሻምፒየንስ ሊግ እየመሩ ይገኛሉ። 4ቱን ጨዋታ አሸንፈው ማለት ነው። እርስ በርስ ተገናኝቷል። ማን ያሸነፈ ይሆን የሚል በጉጉት ይጠበቃል። እናንተ ደግሞ አስተያየታችሁን ኢንቦክስ ውስጥ አስቀምጡ እላችኋለሁ። መልካም